ሰላም ጤና ይስጥልኝ። ሁላችንም እንደምናውቀው የዛሬው ዓለም ሩጫው የበዛ ነው። ታክሲ ለመያዝ መሰለፍ፣ የኑሮ ውድነቱ፣ የሥራ ጫናው፣ አልፎ ተርፎም የማህበራዊ ሚዲያ ግርግር። ይህ ሁሉ ጭንቅላታችን ውስጥ ትልቅ ውጥረት ይፈጥራል። ውጥረት ዝም ብሎ የጭንቅላት ጉዳይ ብቻ አይደለም። ካልተቆጣጠርነው ለልብ ህመም፣ ለደም ግፊት፣ ለእንቅልፍ ማጣትና ለምግብ መፈጨት ችግሮች ይዳርገናል። በዓለም ውስጥ በሚሊዮኖች የሚቆጠሩ ሰዎች በጭንቀት ወይም ስትረስ ምክንያት በየቀኑ ይታመማሉ። ዛሬ የማሳያችሁ ግን ምንም አይነት ገንዘብ ሳታወጡ ረጅም ሰዓት ሳትወስዱ ባላችሁበት ቦታ ሆናችሁ በ60 ሰከንድ ወይም በአንድ ደቂቃ ውስጥ ብቻ ያንን የከበደ ውጥረት እንዴት ማቃለል እንደምትችሉ ነው። እስከ መጨረሻው አብራችሁኝ ቆዩ። የውጥረት ሳይንስ። አንበሳው በዘመናዊ ዓለም። ውጥረት ዝም ብሎ ስሜት ብቻ አይደለም፣ በሰውነታችን ውስጥ የሚፈጠር ኬሚካላዊ ለውጥ ነው። በጥንት ጊዜ ሰዎች ከአንበሳ ወይም ከጠላት ሲሸሹ ሰውነታቸው ራሱን ለመከላከል የሚያመነጨው ፋይት ኦር ፍላይት የሚባል ስሜት አለ። ዛሬ ግን አንበሳ ባይኖርም የባንክ ዕዳው፣ የቤት ኪራዩ ወይም የሥራ ግዴታ እንደ አንበሳ እያሳደዱን ነው። ውጥረት ሲሰማን አእምሯችን አደጋ አለ የሚል ምልክት ለሰውነታችን ይልካል። በዚህ ጊዜ ኮርቲሶል እና አድሬናሊን የሚባሉ ሆርሞኖች ይረጫሉ። ይህ ሲሆን ልባችን በከፍተኛ ፍጥነት መምታት ይጀምራል። ደም ለጡንቻዎች በፍጥነት እንዲደርስ፣ ትንፋሻችን ይቆራረጣል ተጨማሪ ኦክሲጅን ለማግኘት፣ የምግብ መፈጨት ይቆማል ጉልበት ሁሉ ለመከላከል እንዲውል። ለዚህ ነው ጭንቀት ሲበዛ ሆዳችን የሚያመው። ነገር ግን ፓራሲምፓታቲክ የተባለው የነርቭ ስርዓት ወይም የሰውነታችን ብሬክ በማነቃቃት ይህን ፍጥነት በአንድ ደቂቃ ውስጥ መግታት እንችላለን። ዘዴ 1 የትንፋሽ ስልት 4-7-8። ይህንን ዘዴ የተፈጥሮ መረጋጋት ናቹራል ትራንኩላይዘር እንለዋለን። ይህ ዘዴ በሕክምና ሳይንስ የተረጋገጠ ሲሆን ልባችን እና አእምሯችንን ወዲያውኑ የማረጋጋት ኃይል አለው። አሁን አብረን ሞክረው። ለ4 ሰከንድ በአፍንጫ አየር ወደ ውስጥ በጥልቀት ያስገቡ። ሆዶ ሲነፋ ይሰማዎት። 1 2 3 4 ለ7 ሰከንድ የያዙት። ያንን አየር በውስጡ የያዙት። ይህ ኦክሲጅን ወደ ደሞ እንዲገባና የልብ ምቱ እንዲረጋጋ ያደርጋል። 1 2 3 4 5 6 7 ለ8 ሰከንድ በአፍ እያሉ ቀስ ብለው ያስወጡት። ይህንን ሲያደርጉ ለልቦ ተረጋጊ፣ ምንም አደጋ የለም የሚል መልእክት እየላኩ ነው። ይህንን 4 ጊዜ ደጋግመው ሲያደርጉት ሰውነቱ እንደ አዲስ ሲነቃቃ ይሰማዎታል። ይህ ዘዴ እንቅልፍ ላጣ ሰውም ድንቅ መፍትሄ ነው። ዘዴ 3 የአእምሮ ሽርሽር ቪዥዋል ሜዲቴሽን። አይኑን ጨፍነው ወደ ባሊ ተራሮች አረንጓዴነት ራስዎን ይውሰዱ። አእምሯችን በእውነትና በምናብ መካከል ያለው ልዩነት አይለይም። በግርግር ውስጥ ሆነውም እንኳ ለ60 ሰከንድ ብቻ አይኑን ጨፍነው የሚወዱትን ቦታ ያስቡ። የጀበና ቡናው ሽታ፣ የወፎች ጩኸት፣ የጠዋቱ ቀዝቃዛ አየር፣ የገጠር ሰላማዊ ድባብ በአእምሮ ያንን ቦታ ሲመለከቱ፣ ሲያሸቱና ሲሰሙት አእምሮ ደህንነት ላይ ነኝ ብሎ ያስባል። በዚህም ምክንያት የውጥረት ሆርሞኖችን ማምረት አቁሞ ደስታን የሚሰጡ እንደ ዶፓሚን ያሉ ሆርሞኖችን ማመንጨት ይጀምራል። ይህ ለአእምሮ የሚሰጡት የ60 ሰከንድ የእረፍት ቪዛ ነው። በአይነ ሊናቸው ያያችሁትን ቦታ ኮሜንት ላይ ጻፉልኝ። ዘዴ 4 የአምስቱ ስሜቶች ዘዴ 5-4-3-2-1 ቴክኒክ። ይህ ዘዴ አእምሯችሁ ስለ ነገ ወይም ስለ ትናንትና በመጨነቅ እንዳይባዝን አሁን ወዳላችሁበት ቅጽበት ይመለሳችኋል። ውጥረት ሲሰማችሁ በዙሪያችሁ ያሉትን 5 ማየት የምትችሏቸውን ነገሮች አስተውሉ። 4 መንካት የምትችሏቸውን ነገሮች፣ 3 መስማት የምትችሏቸውን ድምጾች፣ 2 ማሽተት የምትችሏቸውን ሽታዎች፣ 1 መቅመስ የምትችሉትን ነገር። ይህ ዘዴ አእምሯችሁን ወዲያውኑ ግራውንድ ያደርገዋል ወይም ያረጋጋዋል። ተጨማሪ ምክሮች ለረጅም ጊዜ መፍትሄ። እነዚህ የ1 ደቂቃ ዘዴዎች ለድንገተኛ ውጥረት ይረዱናል። ነገር ግን ለረጅም ጊዜ ሰላም እንዲኖረን 3 ወርቃማ ህጎች አሉኝ። አንደኛ፣ ውሃ ይጠጡ። ድርቀት ለውጥረት አንዱ ምክንያት ነው። ብዙ ጊዜ ውጥረት የሚሰማን ውሃ ስለጠማን ሊሆን ይችላል።
ሁለተኛ፣ ከማህበራዊ ሚዲያ እረፍት ይውሰዱ። በየቀኑ ቢያንስ ለ30 ደቂቃ ስልክዎን ዘግተው ያስቀምጡ። በሌሎች ሰዎች ህይወት መቅናት ትልቅ ውጥረት ይፈጥራል። 3. የምስጋና መዝገብ። በቀን ውስጥ የገጠሙትን 3 መልካም ነገሮች ብቻ በጭንቅላቱ ያስቡ። አመሰግናለሁ ማለት ራሱ ጤና ነው። ውጥረት የኑሮ አካል ሊሆን ይችላል፣ ነገር ግን መቆጣጠሪያው በእጃችሁ ነው። እነዚህን ዘዴዎች በታክሲ ውስጥ፣ ቢሮ ወይም ቤት ውስጥ ይሞክሯቸው። በየቀኑ ጥቂት ደቂቃ ለራስዎ መስጠት የጤናው መሰረት ነው። ያስታውሱ፣ ህይወት አጭር ናት። ለትንሽ ነገር አትጨነቁ። ቪዲዮ ከጠቀማችሁ ላይክ በማድረግ እና ለወዳጆቻችሁ በማጋራት ድጋፋችሁን አሳዩኝ። የትኛው ዘዴ የበለጠ እንደጠቀማችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ደግሞ ቤተሰብ እንሁን። በሌላ ቪዲዮ እስከምንገናኝ ጤናና ሰላም ለእናንተ።